እሺ በባለፈው ጊዜ ጉግል ቪኦ 3 ያመለጣችሁ ሰዎች ዛሬ አዲስ ዜና አለኝ። ጉግል ቪኦ 3ን አንሊሚትድ ላይ እንዴት እንደምትጠቀሙ ዛሬ ያሳያችኋለሁ ማለት ነው። አዲስ የሆነ መንገድ ነው። ምንም ኮተት አያስፈልግም። ጀስት ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ስቴፕ ባይ ስቴፕ እንዴት እንደሆነ እያንዳንዱን መንገድ አድርጌ ያሳያችኋለሁ ማለት ነው። ቪዲዮን እስከ መጨረሻው ካያችሁ ደግሞ መጨረሻ ላይ የሚያስፈልጉ ፋይሎችና ዶክመንቶችን አብሬ እሰጣችኋለሁ ማለት ነው። እሺ ታይማችሁን አልሻማ፣ ቪዲዮን ጀምረው። በመጀመሪያ ፍሪ አንሊሚትድ እየተፈቀደው ለህንዶች ብቻ ነው፣ ህንድ አካባቢ ለሚኖሩ ተማሪዎች ማለት ነው። ስለዚህ ሎኬሽናችንን ወደ ህንድ እንቀይራለን ማለት ነው። መጀመሪያ ክሮም ኤክስቴንሽን ላይ እንገባና እዚህ ጋር ፕላኔት ቪፒኤን ብላችሁ ሰርች ታደርጋላችሁ ማለት ነው። ልክ ሰርች ስታደርጉት እንደዚህ አይነት ብዙ አማራጮች ሲመጡላችሁ ኢንዲያ የሚለውን ትመርጣላችሁ ማለት ነው። ቪፒኤን ኢንዲያ ፕላኔት የሚለውን እሱን ትመርጣላችሁ ማለት ነው። ከዛ አርቱ ክሮም የሚል እዚህ ጋር ይመጣላችኋል። ልክ እሱን ትወስዱትና አድ ኤክስቴንሽን ትሉታላችሁ ማለት ነው። ከዚህ በኋላ ኤክስቴንሽኑን ወደ ክሮም ብራውዘራችሁ ይጭኗል ማለት ነው። ከጫነው በኋላ እዚህ ጋር ትሄዱና ኤክስቴንሽን ላይ ቪፒኤን ኢንዲያ የሚለውን ትመርጡታላችሁ። ከዛ ኮኔክት ቱ ቪፒኤን ትሉታላችሁ ማለት ነው። ከዛ ወዲያው ኮኔክት ያደርግልናል። አሁን ደግሞ ዲስክሪፕሽን ላይ የስቱደንት ኦፈር የምታገኙበትን አስቀምጬላችኋለሁ። እዛ ላይ ትገቡና ኮሌጅ ስቱደንት ጌት ጄሚኒ አፕግሬድ ፎር 1 year ይላል። ለአንድ አመት ነፃ አንሊሚትድ የሆነ ፍሪ እንድትጠቀሙ ኦፈር ይሰጣችኋል ማለት ነው። ሶ ይሄን ለማግኘት ጌት ኦፈር እንለዋለን። ከዛ በኋላ እዚህ ጋር እንደምታዩት ጄሚኒ ፎር ስቱደንት ሲልና ለ12 መንዝ $0 እንድትጠቀሙ ይሰጣችኋል። ከዚያ በኋላ ደግሞ እንደምታዩት አይደንቲቲያችሁን ቬሪፋይ አድርጉ ይለናል። ሶ አይደንቲቲያችሁን ቬሪፋይ ለማድረግ ስቱደንት አይዲ ስለሚጠይቀን ያዘጋጀሁት ፋይል አለ። እሱን ቴሌግራም ላይ አስቀምጬላችኋለሁ። ታች ዲስክሪፕሽን ላይ በምታገኙት ሊንክ ገብታችሁ ማውረድ ትችላላችሁ ማለት ነው። ሶ ፒዲኤፉ ይህን ይመስላል ማለት ነው። ስለዚህ ይሄ አሁን እንደምታዩት ሙሉ መረጃ ያልተመላበት ራንደም የሆኑ ቴክስቶች ያሉበት ነው ማለት ነው። ስለዚህ ይህንን ኢንፎርሜሽን በራሳችን እንቀይሯለን፣ በስማችን አድርገን እያንዳንዱ ኢንፎርሜሽን እንቀይሯለን ማለት ነው። ለመቀየር ወደ አንድ ዌብሳይት እንሄድና ፒዲኤፍ ኤዲተር ፒዲኤፍ ኤዲተር ኦንላይን ብለን ሰርች እናደርጋለን ማለት ነው። ከዛ ያው ከሚመጡልን አማራጭ ውስጥ አንዱን እንጠቀማለን። ከዛ ፋይሉን አፕሎድ እናደርገዋለን። ያውና ፋይሉ ይሄኛው ነው። ስለዚህ እዚህ ጋር አሁን ባርኮድ ነምበር የሚል አለ። ባርኮድ ነምበሩ ላይ ስንት እናስተካክላለን? ወደ 4 ቁጥሮች እናጥፋና የፈለግነውን ራንደም ቁጥር እንጽፋለን ማለት ነው። 4 ቁጥር ጨምረን እናስገባለን። እዚህ ጋር ስም አስገቡ ይለናል። ስም ይሄ ፈርስት ኔም ነው የሚለው፣ እኛ የፈለግነውን ፈርስት ኔም ይሄኛውን እናጥፈውና ለምሳሌ ከበደ ሁሉንም እስቲ ካፒታል እናርጋቸውና ከበደ እንለዋለን። ከዛ ደግሞ የአባቱ ስም ማን ነው? እዚህ ጋር የአባት ስም እናስገባለን። ገረመው፣ ከበደ ገረመው ይሆናል ማለት ነው። የእናቱ ስም እዚህ ጋር እናስገባለታለን። ፀሐይቱ፣ ፀሐዬ እንበል። እሺ ከዛ እዚህ ጋር ደግሞ ሚሊንግ አድሬስ ይላል። አድሬስ አስገቡ ይላል ማለት ነው። ሶ የሆነ ብራውዘር ላይ ትሄዱና ኢንዲያን አድሬስ ላይን ፖስታል ኮድ ኤንድ ሲቲ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ ሰርች ስታደርጉ ይኸው እንደምታዩት ይመጣላችኋል ኢንዲያን አድሬስ ፎርማት። ከዛ ወይም ደግሞ ሊንኩን ዲስክሪፕሽን ስር ላይ አስቀምጥላችኋለሁ ማለት ነው። ከዛ አንዱን ትጠቀማላችሁ ማለት ነው። ከነዚህ ውስጥ ኢንዲያን አድሬሶች እዚህ ጋር ምናምን አስቀምጧል። ሶ ዝም ብላችሁ አስገቡበት፣ ጣጣ የለውም ምንም ይሁን። ስለዚህ እዚህ ጋር ምን ትሉታላችሁ? ለምሳሌ ይሄኛውን እናስገባለን ማለት ነው። እንደዚህ ብለን ታስገባላችሁ ማለት ነው። እዚህ ጋር ጾታችሁን ታስገባላችሁ። ከዛ ሪሰልት ነምበር የሚል አለ እዚህ ጋር 4ን ታጠፉትና ያው ደስ ያላችሁን ተጨማሪ 4 ቁጥር ትጽፋላችሁ ማለት ነው። እዚህ ጋርም ዩዘር ይላል። ዩዘር የሚለው ላይም እንደዚሁ እስቲ 4 ቁጥር እናጠፋና ደስ ያለን 4 ቁጥር መልስ እንጽፋለን።
ከዛ ዴት ይላል። ዴቱ ይቀመጠውት ሶል ሮል ነምበር የሚል አለ። ይሄኛውንም እንደዛው አራቱን ቁጥር እናጠፋውና ደስ ያለንን 4 ቁጥር እንጨምራለን ማለት ነው። ኤግዛም ሴንተር ደሊ ነው። ዴት ኦፍ በርዝ ጁን 2004 ይላል። እናንተ ከፈለጋችሁ ማስተካከል ትችላላችሁ፣ ካልፈለጋችሁ መተው ትችላላችሁ ማለት ነው። ከዛም ባለ እዚህ ጋር ኢሜል አይዲ ይላል። ኢሜል አይዲ እዚች ጋር ባለችው እናስተካክላታለን። ቀኑን ኮፒ እናደርገዋለን፣ ቀኑን ሪሰፕት ነምበሩን ከዛ እዚህ ጋር ባለው ቀን እንቀይራለን ማለት ነው። ይሄኛውና ይሄኛው ተመሳሳይ መሆን አለበት ማለት ነው። ሪሰፕት ነምበሩ ከዛ እዚህ ጋር በምታዩት ፈርስትን የሚለው አለ። ፈርስትን የሚለውን ይሄኛውን እናስገባለን ማለት ነው። ከበደ የሚለው ከበደ ትገባለች። ኮፒ እንበለውና ፔስት እንበለው። በቃ ይሄ ነው ማለት ነው። ስለዚህ እቺ ኢሜል አድሬስ አለች ማለት ነው። ፎን ነምበር እዚህ ጋር ታስገባላችሁ። እዚህ ጋርም ለምሳሌ 4 ነምበር ታጠፉና ትተካላችሁ ማለት ነው። ከዛ በኋላ ሌላ የምትነኩት ነገር የለም። ከዚህ ውስጥ ሌላ የምትነኩት የለም። ምን ታደርጋላችሁ? እዚህ ጋር ይሄ ኢሜል አድሬሳችሁን ኮፒ አድርጋችሁ ትይዛላችሁ። ኮፒ ታደርጉታላችሁ ኢሜል አይዲያችሁን። ከዛ በኋላ እዚህ ጋር ታስገቡታላችሁ ማለት ነው። እዚህ ጋር መመሳሰል አለበት። ይኸው እያያችሁት ነው። ሶ እዚህ ጋር ያለውን እንደዚህ ፔስት ታደርጉታላችሁ ማለት ነው። ይኸው እዚህ ጋር ያለውና እዚህ ጋር ያለው ተመሳሳይ ነው ማለት ነው። ሶ እዚህ ጋር ያለውንና እዚህ ጋር ያለውን ተመሳሳይ ታደርጉታላችሁ ማለት ነው። ኮፒ አድርጋችሁ ፔስት ታደርጉታላችሁ። ፎን ነምበር እዚህ ጋርና እዚህ ጋር ተመሳሳይ ነው መሆን ያለበት። ኮፒ እናደርገውና ከዛ እዚህ ጋር ፔስት እናደርገዋለን ማለት ነው። ስለዚህ ይሄኛውና ይሄኛው ተመሳሳይ ሆነ ማለት ነው። ሶ እንዲህ ካደረግን በኋላ ምን እናደርጋለን ማለት ነው? አፕላይ ቼንጅስ እንለዋለን። ከዛ በኋላ ዳውንሎድ እናደርገዋለን ማለት ነው። እንደዚህ ካስተካከልን በኋላ ዳውንሎድ እናደርገዋለን። ከዛ ቬሪፋይ ኤሊጂቢሊቲ እንለዋለን። እንደዛ ካልነው በኋላ እንደምታዩት እንደዚህ አይነት የኛን ስታተስ ወይም ያለንበትን ለመግለጽ እንደዚህ አይነት ፔጅ ያመጣልናል። ከዛ ካንትሪ ምረጡ ይለናል። ካንትሪ ኢንዲያን ነው የምንመርጠው፣ ህንድን ነው የምንመርጠው። ሌላ ሀገር ተሳሳችሁ እንዳትሞሉ፣ ህንድን እንመርጣለን። ስኩል ይላል። ስኩል ሶ ሄደን ምን እናደርጋለን? እናጣራለን የት እንደሆነ ስኩሉ የት ይላል። እንደምታዩት ዩኒቨርሲቲ ኦፍ ደልሂ ይላል። እዚህ ጋር እንደምታዩት ዩኒቨርሲቲ ኦፍ ደልሂ ነው የሚለው። ስለዚህ እሱን ወስደን ኮፒ እናደርገዋለን። ከዛ ስኩል የሚለው ላይ እዚህ ጋር ፔስት እናደርገዋለን ማለት ነው። ከዛ ያው ደልሂ ዩኒቨርሲቲ የሚለው እሱን ነካለን። ፈርስት ኔም ቅድም የጻፍነውን ራሱን እናስገባለን ማለት ነው። ከዛ ፈርስት ኔም ካስገባን በኋላ ወሩንና ቀኑን ዓመተ ምሕረቱን አስገቡ ይለናል። እሱንም እናስገባለን። በመጨረሻም ኢሜል አድሬሳችሁን አስገቡ ይለናል። ኢሜል አድሬሳችንን በዚህ መልኩ እናስገባለን ማለት ነው። ኢሜላችንን ካስገባን በኋላ እታች ቬሪፋይ ስቱደንት ስታተስ የሚለውን እነካዋለን። አድ ዶክመንት እንለዋለን እዚህ ጋር። ከዛ ፋይል ላይ እንፈልግና አፕሎድ እናደርግለታለን ማለት ነው። ከዛ ቀጥታ እዚህ ጋር እንደምታዩት ሰሚት የሚል አለ እዚህ ታች። ሶ እሱን ሄደን ሰሚት እንለዋለን ማለት ነው። ሶ ከትንሽ ጊዜ በኋላ 20 ሰከንድ መቁጠር ይጀምራል። ፕሮሰስ እስኪያደርግ ድረስ የሰጠነውን ፋይል ዶክመንቱን እስኪያጣራ ድረስ 20 ሰከንድ ይሰጠናል። እስከሚቆጥር ድረስ ትንሽ እንጠብቋለን፣ እንታገሷለን ማለት ነው። ከዛ በመጨረሻ ይኸው እንደምታዩት ዩ ሃቭ ቢን ሰክሰስፉሊ ቬሪፋይድ ይለናል ማለት ነው። ሶ በቀላሉ ይህን ካለን በኋላ ጌት ጉግል ኤአይ ፕሮ እንለዋለን ማለት ነው እዚጋ እንደምታዩት። ከዛ እዚህ ጋር የመጨረሻ ስቴፕ ነው፣ ጌት ስቱደንት ኦፈር እንለዋለን ማለት ነው። እዚህ ጋር እንደምታዩት ካርድ አስገቡ ይለናል። እኛ ካርድ እንመርጣለን ማለት ነው። ማስተር ካርድ ቁጥራችሁን ወይም ደግሞ ቪዛ ካርድ ቁጥራችሁን አስገቡ ይለናል። ስለዚህ ቁጥራችንን እዚህ ጋር እናስገባለን ማለት ነው። ከዛ እዚህ ከታች ደግሞ ስሙን ጻፍ ይለናል። ስሙን ማስተር ካርድ ላይ የተመዘገበውን ስም ነው የምንጽፈው። ካንትሪውን ደግሞ እንደምታዩት ህንድ እንለዋለን ማለት ነው። ሀገሩን እንዳትቀይሩት እዛው ህንድ ነው የሚሆነው። ከዛ ቀጥታ እሱን ከጨረሳችሁ በኋላ ሴቭ ትሉታላችሁ። ልክ ሴቭ ስትሉት ይሄኛው ኦፕሽን ይመጣላችኋል ማለት ነው። ከዛ በኋላ ሰብስክራይብ አድርጉ ይላችኋል። ሰብስክራይብ ትሉታላችሁ ማለት ነው።
ከዛ በኋላ ትንሽ ቆይቶ እንደምታዩት ሰብስክራይብ ይለናል ማለት ነው። እዚህ ጋር ጣጣችንን ጨረስን ማለት ነው። ከዚህ በኋላ እየሄድን ክሬት ማድረግ ብቻ ነው የሚጠበቅብን። እዚህ ጋር ኤክስ እንለዋለን። ከዛም በኋላ ጄሚናይ ጉግል ጄሚናይ ጋር እንሄድና ቪዲዮ ክሬት ማድረግ እንችላለን። እንዲሁም ደግሞ ሌላ ቦታ ላይ ኤፒአይ ተጠቅመን ክሬት ማድረግ እንችላለን ማለት ነው። ይኸው እንደምታዩት ጄሚናይ ላይ ገብተናል። ጉግል ጄሚናይ ላይ ግቡ ይለናል። ሶ ጄሚናይ ላይ ስንገባ እዚህ ጋር እንደምታዩት ፕሮ ይላል። እዚህ ጋር እንደምታዩት አያችሁታል። እዚህ ጋር ጫፉ ላይ ፕሮ የምትል ጽሁፍ አለች። ስለዚህ ፕሮ ተጠቃሚዎች ነን ማለት ነው። አሁን እዚህ ጋር እንደምታዩት አካውንታችንን ያሳየናል በዚህ መልኩ። ሶ አሁን ቀጥታ ምን እናደርጋለን? እንሄድና ጉግል ፍሎ ላይ እንሄዳለን ማለት ነው። ፍሎ ውስጥ እንገባና የምንፈልገውን ቪዲዮ ክሬት እናደርጋለን ማለት ነው። ፍሎ ውስጥ ይኸው እንደምታዩት ከዛ ክሬት ዊዝ ፍሎ የሚለውን እዚህ ጋር ያለችዋን እነካታለን። ሶ እንደምታዩት እዚህ ጋር ሁለት ቦክሶች ይመጡልናል። እነዚህን ቼክ እናደርጋቸውና ኔክስት እንለዋለን። ከዛ እነዚህን አንብበን ከጨረስን በኋላ ኮንቲኒው እንለዋለን ማለት ነው። ከዛ ይኸው እንደምታዩት ሰጥቶናል ማለት ነው። ከዛ ኒው ፕሮጀክት እንለዋለን። ኒው ፕሮጀክት እንዲጀምር እናዘዋለን ማለት ነው። እዚህ ጋር ሶ እንደምታዩት እዚህ ጋር ሰርቶልናል ማለት ነው። ሶ እንደዚህ አድርገን ጉግል ቪኦ3ን አንሊሚትድ ላይ መጠቀም እንችላለን ማለት ነው። ለአንድ አመት በተከታታይ። ይሄ ቪዲዮ እንደጠቀማችሁ አልጠራጠርም። ቪዲዮን ላይክ አድርጉት። ለሌላ ሰው ለምታውቁት ሰው ይህን ኦፖርቹኒቲ እንዲጠቀም ለምፈልጉት ሰው ሼር አድርጉላቸው ማለት ነው። በቀጣይ ቪዲዮ አሪፍ የሆኑ ኤአይዎችን ይዤላችሁ እመጣለሁ። እስከዛ ድረስ ሰብስክራይብ አድርጋችሁ ጠብቁ። መልካም ጊዜ